ፊልሙ የሚጀምረው ብዙ ሴቶች ከጓደኞቻቸው ቡድን ጋር በተናጠል በሃዋይ ረፍት ላይ ስላገኙት ሄንሪ ስለተባለ ሰው ሲያወሩ ነው። እያንዳንዳቸውም ከእሱ ጋር ስላሳለፉት አስደናቂ ሳምንት ያወራሉ። ከተለያዩ በኋላም ግንኙነት መቀጠል እንደማይችል የሰጣቸውን ምክንያትም ይናገራሉ እና ለእያንዳንዱ ሴት የተለያየ ነገር ነበር የነገራቸው። ሄንሪም ከሴት ጋር ቆሞ የነበረ ሲሆን እሷም ከእረፍት ወደ ቤቷ ልትመለስ እየተዘጋጀች ነበር። እሱ ከእርሷ ጋር ግንኙነት መቀጠል የማይችልበት ምክንያት ሚስጥራዊ ወኪል ስለሆነ እና ለራሷ ደህንነት ሲባል ዳግም መገናኘት እንደሌለባቸውም ይነግራታል። ከዛም ሄንሪ ድራማዊ በሆነ መንገድ ለተልእኮ እንደተጠራ በማስመሰል በሚንቀሳቀስና ቀድሞውኑ በተያዘ ጄት ስኪ ጀርባ ላይ ዘሎ ይወጣል። ይህንን ለማድረግም ለአሽከርካሪው ይከፍለዋል። ሄንሪ ወደሚሰራበት የውሃ ውስጥ ማዕከልም ተመልሶ ይሄድና ጓደኛውን ውላን በሻርክ ከተነከሰ በኋላ ስፌት እንዲሰፋው ያደርጋል። የኡላ ልጆች ሁሉም እዚያ ያሉና ቀዶ ጥገናውን እየቀረጹ በአባታቸው ወጪና በሄንሪ እየተሳለቁም ይስቃሉ። ኡላ የቅርቧ ቱሪስት እንዴት እንደነበረችም ይጠይቀዋል። ከዛም ሄንሪ ለሴቶች ሁሉ እንዲህ አይነት አስደናቂ ጊዜ ማሳየቱን ከቀጠለ በመጨረሻ አንዷ በደሴቲቱ ለመቆየት እንደምትወስንም ያስጠነቅቀዋል። የሥራ ባልደረባው አሌክሳም በአስቸኳይ ጠርተው የማይንቀሳቀስ ዋልረስን እንዲያዩት ትጠይቀዋለች። ሊያየውም ይሄዳልና ዝም ብሎ ማሸት ብቻ እንደሚያስፈልገውም ይገነዘባል። ከዛም ሆዱ ላይ ጫና ያደርግበታልና በመጨረሻም አሌክሳ ላይ ያስታውቅባታል። በኋላ ሄንሪ በጀልባውን ይሰራልና በቅርቡ ወደ አላስካ ለሚኖረው ጉዞ ዝግጁ እንደሆነ ለማየት በደሴቲቱ ዙሪያ ለሙከራ ያሽከረክራታል። ነገር ግን በሙከራው ወቅት በርካታ ሸራዎቹ ይሰበራሉ። በትንሽ ጀልባም ተመልሶ ወደ ባህር ዳርቻ ይመጣልና የባህር ጠባቂዎች ጀልባውን ለመጎተት እስኪመጡ ድረስ በአንድ የአካባቢው ምግብ ቤት ለመጠበቅ ይወስናል። ከጥቂት ጠረጴዛዎች ተሻግሮ አንዲት ቆንጆ ሴት ይመለከታልና በዋፍሎቿ ያልተለመደ አወቃቀር ስትሰራና ቤት የሚመስል ነገር ስትሰራ ይመለከታል። ሴቲቱና አስተናጋጇም ወዳጆች ናቸውና ሄንሪ የሴትየዋ ስም ሉሲ እንደሆነም ይሰማል። ሄንሪም ዋልረስን በአልትራሳውንድ እየመረመረ ሳለ ስለ ሉሲ ከሥራ ባልደረባው ጋር ያወራል። አሌክሳም ሄንሪ ብዙውን ጊዜ ቱሪስቶችን እንጂ በደሴቲቱ የሚኖሩ ሴቶችን እንደማይፈልግም ትጠቁማለች። ይህም ሄንሪን ከጠበቀ ግንኙነት ጋር ችግር ስላለበት ይሆን ብላ ትጠይቀዋለች። አሌክሳ ምናልባት ከቀድሞ ፍቅረኞቹ አንዷ ከድታው ይሆናል ብላም ታስባለች እና ሄንሪ በኮሌጅ የሴት ጓደኛው ከፕሮፌሰሮቻቸው አንዱ ጋር እንዳታለለችው ያምናል። በማግስቱ ጠዋት ሄንሪ ወደ ምግብ ቤቱ ይመለሳልና ሉሲ ከምትበላው ዋፍል ላይ ሌላ ግንባታ ስትሰራ ይመለከታል። ወደ ዋፍል ቤቷ በር ለማስገባት ችግር እንደሆነባትም ያያል። ስለዚህ በጥርስ መፋቂያ በመጠቀም ይረዳታል። ሉሲም ደስ ብሏት ከእሱ ጋር እንድትቀመጥ ትጠይቀዋለች። ለተወሰነ ጊዜ ይሽኮረማሉ እና እጆቹ ዓሣ እንደሚሸቱም ትነግረዋለች። ምክንያቱም አባቷ ዓሣ አጥማጅ ስለሆነና እሱን እንደሚያስታውሳትም ትገልጻለች። ከብዙ ሰዓታት ወሬ በኋላ አስተናጋጇ ምሳ ለማዘጋጀት ሲሉ ያባርሯቸዋል። የመኪና ማቆሚያ ቦታ ላይ ሲደርሱ የአባቷ ልደት እንደሆነና በየዓመቱ ለእሷ አናናስ ለመምረጥ እንደሚሄዱም ትነግረዋለች። በማግስቱ ጠዋት እንደገና ቁርስ እንዲበሉም ትጋብዘዋለችና እሱም ይስማማል። ከዚያ ቀን በኋላ ሄንሪ ከኡላና ከልጆቹ ጋር ጎልፍ ይጫወታል። ኡላም ሄንሪን የቱሪስት ስልክ ቁጥር ማግኘት እንደቻለና ለእራት እንዲጋብዛት ይነግረዋል። ሄንሪ ግን ሌላ ሰው እንደሚያፈቅር በመግለጽ እምቢ ይላል። የመምታት ተራው ሲደርስ ሄንሪ ጉድጓዱን አልፎ በረዥሙ መታና ኳሱን ለማምጣት ወደ ገደል መውረድ ኖረበት። ባህር ዳር ላይም ሉሲን አያት። እሷም ሳመችውና ከእሱ ጋር በየቀኑ መኖር እንደምትፈልግም ትነግረዋለች። ከዛም ሄንሪ በጎልፍ ሜዳ ላይ ይነቃል። ኡላም ኳሱ ከጎልፍ ጋሪው ላይ ተንሸራቶ ጭንቅላቱን እንደመታውም ይነግረዋል። በዚያ ምሽት ሄንሪ የቱሪስቷ ስልክ ቁጥር ላይ ለመደወልና ከእሷ ጋር ለመውጣት ይወስናል። ምክንያቱም ሉሲን ከመጠን በላይ እንዳይወዳት ስለፈራ ነበር። ቱሪስቷ አብድ በሚመስል መንገድም ትጠጣለች እና ስክራ እንደሆነ በማስመሰል ከእሱ ጋር ለመተኛት ትሞክራለች። ነገር ግን በየጊዜው ሄንሪ ስለ ሉሲ ማሰብ አላቆመም። ከዛም ሄንሪ ለሴትየዋ እሱ ራሱን እንዳስመሰለው እንዳልሆነና በመጦቹ ውስጥ አልኮል እንደሌለም ይነግራታል። ከእሷ ጋር ወሲብ መፈጸም እንደማይችል ምክንያቱም በሌላ ሰው ላይ ፍላጎት እንዳለውም ይነግራታል። በማግስቱ ጠዋት ሄንሪ ከሉሲ ጋር ቁርስ ለመብላት ወደ ምግብ ቤቱ ይሄዳል። አስተናጋጇም ስለ ሉሲ ልታወራው እንደምትፈልግ ትነግረዋለች እና ሉሲ ወደ ምግብ ቤቱ ስትገባ እሱን አልፋ ወደ መቀመጫዋ ትሄዳለች። ከእሷ ጋር ሊቀመጥ ቢሞክርም እሷ አላስታወሰችውም። አስተናጋጇም ልታናግረው ወደ ውጪ ጎተተችው። ከዛም ከአንድ ዓመት በፊት ሉሲና አባቷ የመኪና አደጋ እንደደረሰባቸውና ይህም የሉሲን የአንጎል የፊት ክፍል ክፉኛ እንደጎዳውም ገለጸችለት። እስከ አደጋው ቀን ድረስ ያለውን ሁሉንም ነገር ማስታወስ ትችላለች፣ ነገር ግን አይምሮዋ አዲስ መረጃን ማቆየት አይችልም።
በየምሽቱም ስትተኛ ትውስታዋ ሙሉ በሙሉ ይደመሰሳልና በየቀኑ ተመሳሳይ ቀንን ታሳልፋለች። ከወንድሟና ከአባቷ ጋርም ትኖራለችና እንዳትደናገር በየቀኑ ተመሳሳይ ቀን መሆኑን ለማረጋገጥ በጣም እንደሚደክሙም ነገረችው። ከቆርስ በኋላ ሉሲ ወደ ወንድሟና አባቷ ቤት ትሄዳለችና ለአባቷ መልካም ልደት ትመኛለች። ከዛም እሱ ግድግዳውን ነጭ ቀለም ስለቀባው በጣም ቀላል ስለሚመስል እንድትቀባለትም ይጠይቃታል። እሷም በደስታ ትስማማለች። በዚያ ምሽት ለአባቷ ኬክ በማዘጋጀት ስጦታ በመስጠትና ከመተኛታቸው በፊት ተመሳሳይ ፊልም በመመልከት የተለመደ ተግባራቸውንም ያከናውናሉ። ሉሲ ከተኛች በኋላ ወንድሟና አባቷ ግድግዳውን እንደገና በመቀባት የዚያን ምሽት ማስረጃዎችን ሁሉ በማጥፋትና ቤቱን ልክ እንደቀደመው ጠዋት እንዲመስል ያደርጋሉ። ሄንሪ ስለ ሉሲ የማስታወስ ችግርም ለውላ ይነግረዋል። ውላም ሉሲ በማስታወስ ስጦቷ ምክንያት ለእሱ ፍጹም ሴት ልትሆን እንደምትችልም ይጠቁማል። በየቀኑ እንደገና መገናኘት ካለባት ሄንሪ የቁርጠኝነት ችግሮቹን ለመስራት ጥሩ ልምምድ ሊሆን እንደሚችል እና አንድ ነገር ከተበላሸ እሷ ሳታውቅ ወይም ሳይጎዳት ሊጠፋ እንደሚችል ይጠቁማል። በማግስቱ ጠዋት ሄንሪ ወደ ምግብ ቤቱ ይመለሳልና ሉሲን ከእሱ ጋር እንደገና እንድትቀመጥ ማድረግ እንደሚችል ከምግብ አብሳዩ ጋር ይወራረዳል። ግን አይሳካለትም እና በሚቀጥሉት በርካታ ጠዋት በእሷ ውድቅ ይደረጋል። አንድ ማለዳም ሁሉንም ጥረቶቹን ለመጠቀም ይወስናልና ማንበብ ባለመቻሉ የተበሳጨ መስሎ ትልቅ ድራማ ይሰራል። ሉሲም አሳስቧት ወደ እሱ ትሄዳለች እና ትረዳዋለች። ማንበብ እንድትረዳውም ከእሷ ጋር እንዲቀመጥ ትጋብዘዋለች። ከበሉና ከተሰናበቱም በኋላ ሉሲ ሄንሪን ማንበብ አልችልም ማለቱ እሷን ለማናገር የሠራው ዘዴ እንደሆነ ታውቃለች እና ስልክ ቁጥሯን እንኳን ስላልጠየቃት ወይም እንደገና ሊያያት ስላልፈለገ ጊዜዋን በማባከኑ እንደተከፋች ትናገራለች። እሱን ግራ በማጋባትም መኪናዋን አስነስታ ትሄዳለች። ከዛም በዚያ ምሽት ሄንሪ ሉሲን ይቅርታ ለመጠየቅ ወደ ቤቷ ይሄዳልና ከአባቷ ጋር ይገናኛል። አባቷም የሄንሪን ወደ ሴት ልጁ ያዘነበለ ዓላማ ይጠራጠራልና ከሉሲ እንዲርቅ ያስጠነቅቀዋል። ሄንሪም በማመንታት ይስማማል። በሥራ ቦታውም ከአሌክሳ ጋር ስለ ግራ የሚያጋባው ሁኔታ ያወራልና ምክር ይጠይቃታል። እሷም ደንቦችን ለማለፍ ሁል ጊዜ መንገዶች እንዳሉ ትነግረዋለች እና የበለጠ መሞከር እንዳለበትና በጣም ስለሚወዳት እሷን ለማግኘት መሞከሩን ማቆም እንደሌለበት ትነግረዋለች። ከምግብ ቤቱ ወደ ቤቷ የሚወስደውን መንገድም በማወቁ በሚቀጥሉት በርካታ ቀናት ሄንሪ መኪናው እንደተበላሸ ወይም እየተዘረፈ እንደሆነ በማስመሰል እንድታቆምና እንድታናግረው የተለያዩ ዘዴዎችን ይጠቀማል። በመጨረሻም ወንድሟና አባቷ ያዩታልና ሉሲን ለማስቆም ሲሞክር በመንገድ ላይ ያገኙታል። ከዛም እያደረገ ያለውን ነገር እንደሚያውቁና በኋላ በቤታቸው ማውራት እንደሚፈልጉም ይነግሩታል። ሄንሪም ከሰዓት በኋላ ያገኛቸዋልና አባቷ ለሄንሪ ሉሲን ባገኛት ቀናት ውስጥ መዝፈን እንደጀመረችም ይገልጻል። በየቀኑ እሷን ለመንከባከብ የሚያደርጉትን ችግር ሁሉ ለሄንሪም ያብራራሉ። በማግስቱ ጠዋት ሄንሪ ሉሲን ምግብ ቤቱ ውስጥ ለማየት ይሄዳልና እንደገና እሷ ትቃወመዋለች። ወደ መኪናዋም ለመሄድ ወደ ውጭ ትወጣለችና አንድ የፖሊስ መኮንን ጊዜው ያለፈበት የመኪና ታርጋዋ ላይ ትኬት እየጻፈባት ታያለች። ታርጋዋ አሁንም ጊዜው ያልፈበት አልመሰላትም፣ ምክንያቱም ምን ያህል ጊዜ እንዳለፈ አታውቅምና የአካባቢውን ጋዜጣ ምን ቀን እንደሆነ ለማየት ትመለከታለች። ከዛም በጣም ግራ ተጋብታና ተበሳጭታ ወደ ቤቷ ትመለሳለች። ከአባቷም ማብራሪያ ትጠይቃለች። አባቷም አደጋውንና የማስታወስ ስጦቷን ያብራራላታል። እናም ሆስፒታል እያለች የነበሩ ፎቶዎችን ያሳያታል። ሐኪሟ የበለጠ እንዲያስረዳትም ወደ ሐኪሟ መሄድ ትፈልጋለች እና ሄንሪ ስለ ሁኔታዋ የበለጠ ለመማር አብሮ ለመሄድ ሐሳብ ያቀርባል። ሐኪሟም የአንጎሏን ቅኝት ያሳያቸዋልና ሁኔታዋን ያስረዳል። ፈጽሞ እንደማትድንና በሕይወቷ በሙሉ ተመሳሳይ ቀን እንደሆነ እንደምትገምትም ይገልጻል። ሐኪሙ ተቋሙን ያሳያቸዋልና በማስታወስ እጦት የተጎዱ ሌሎች በርካታ ታካሚዎችንም ያስተዋውቃቸዋል። ከዛም ወደ ቤት ይመለሳሉ እና ሉሲ ከመተኛቷ በፊት በማግስቱ ጠዋት በቁርስ ላይ ስለ ሊሊ አበባዎች እንዲያናግራት ትነግረዋለች፣ ምክንያቱም እሱ የበለጠ የመሳካት ዕድል ይኖረዋል ትለዋለች። ሄንሪም ለመሄድ ይሞክራል፣ ነገር ግን አባቷ ጥቂት ቢራ ለመጠጣት ወደ ውስጥ ይጋብዘዋል። ስለ ሉሲ ሁኔታም ይወያያሉ እና ሄንሪ የማስታወስ እጦቷን ማወቅ በሚኖርባት ቀናት ሁኔታውን የተሻለ ለማድረግ የተሻለ መንገድ ሊኖር እንደሚችልም ያስባል እና ስለ አደጋው ብዙም እንዳትረበሽ በወንድሟና አባቷ ውሸትም የበለጠ እንዳትበሳጭም ሌላ መንገድ መሮር እንዳለበት ይጠቁማል። ሲወጣም የሉሲን የማስታወሻ መጽሐፍ ከሱ ጋር ይወስዳል። በማግስቱ ጠዋት ሄንሪ ለሉሲ ሊሊ አበባዎችንና የቪዲዮ ካሴት ያመጣላታልና ከምስጢራዊ አድናቂ እንደሆነም ይነግራታል። ካሴቱን ወደ ቤቷ ወስደውም ይመለከቱታል። ካሴቱም ባለፈው ዓመት የተከሰቱትን ነገሮች ሁሉ ያብራራልና አደጋዋንና ሉሲና ሄንሪ እንዴት እንደተገናኙም ያብራራል።
ሉሲ አሁንም ተበሳጭታለች፣ ግን እሱን ለመርሳት ብዙም ጊዜ አልወሰደባትም። ሄንሪም ሉሲን አደጋው ወደ ደረሰበት ዛፍ ይወስዳታልና የፍቅር ምሽት ያሳልፋሉ። ሉሲም ሄንሪን ስለ ራሱ ዝርዝሮችን ሲነግራት ትቀረጻለችና እሷም ትወደኛለህ ብላ ትጠይቀዋለችና እሱም እንደሚወዳት ያምናል። በሚቀጥሉት ጥቂት ቀናት ውስጥ ብዙ ጊዜ አብረው ያሳልፋሉና በየጊዜው ሲሳሳሙ ሉሲ የመጀመሪያ መሳሳማቸው እንደሆነ ታስባለች። ሄንሪም ወደሚሰራበት የውሃ ውስጥ ማዕከል ይዟት ይሄዳልና ከሚሰራባቸው ዋልረሶች ውስጥ አንዳንዶቹን ያስተዋውቃታልና አንዳንድ የሚያምሩ ትዕይንቶችን እንዲያሳዩ ያደርጋቸዋል። ወደ ክፍሉም ወስዷት ፍቅር ይሰራሉ። በዚያ ምሽት ስለ እሷ የጻፈውን ዘፈንም ይጫወታልና እሷም ትወደዋለች። በአልጋዋ ላይ አብረውም ይተኛሉና ከመተኛታቸው በፊት ሄንሪ ሉሲን እንድታገባው ይጠይቃታል። እሷም ትስማማለች። በማግስቱ ጠዋት ሲነቁ ሉሲ ሄንሪ ማን እንደሆነ አታውቅምና በእሷ አልጋ ላይ አንድ እንግዳ ሰው በማየቷ ትደነግጣለች። አባቷና ወንድሟም ምን እየሆነ እንዳለ እስኪሰሙና እስኪገቡ ድረስ ታጠቀዋለች። የሉሲን ሐኪምም ሄንሪ ላይ ያደረሰችውን ጉዳት ለመመርመር ይጠሩታልና ሉሲ ሄንሪ ለዓመታት ሲያቅደው ስለነበረው የአላስካ የጀልባ ጉዞ ሲያወራ ትሰማለች። ሉሲን መተው ስላልፈለገ ጉዞውን ለመተው እንደወሰነም ይናገራል። ሄንሪም ወደ ሥራው ከደረሰ በኋላ ሉሲ እዚያ ታገኘዋለችና እንዲለያዩ እንደምትፈልግ ትነግረዋለች። የአባቷንና የወንድሟን ሕይወት ሙሉ በሙሉ በመቆጣጠሯ በጣም ታዝናለችና ሄንሪን እንዲሁ ማድረግ እንደማትፈልግም ትነግረዋለች። ስለ ሁሉም ቀናቶቻቸውና ስለ እሱ ዝርዝሮች የምሽት ማስታወሻ እንደያዘችና ከተለያዩ በኋላ የእሱ ምንም ትውስታ እንዳይኖራት ልታጠፋው እንደምትፈልግም ትናገራለች። ሄንሪም ይቃወማል፣ ግን በመጨረሻ እሱን ሳይጨምር ማስታወሻዋን እንደገና ለመጻፍ እንዲረዳት ይስማማል። አዲሱን ማስታወሻዋን ከጻፉና ካተሙ በኋላ የቆየውን ማስታወሻዋን ከሄንሪ ጋር ያሉት ሁሉንም ትውስታዎቿን ይዘው ያቃጥላሉ። ለመጨረሻ ጊዜም ይሳሳማሉና ከዚያ ሄንሪ ወደ ቤቱ ይመለሳል። ሄንሪም እሷን ለመርሳት የተቻለውን ሁሉ ይሞክራልና ጀልባውን ለጉዞ እንደገና ለማዘጋጀት ብዙ ጊዜ ያሳልፋል። የማይችልበት ቀናት ሲሆኑ ወደ ቤቷ ይሄዳል፣ ነገር ግን አባቷ እንዲገባ አይፈቅድለትም። በሥራ ላይ እያለም ያያታልና እሷ ግን አላስታወሰችውም። በመርከብ ማረፊያውም ኡላና ልጆቹ ወደ አላስካ ለጉዞ ከመሄዱ በፊት ሊሰናበቱት ይመጣሉ። በሚገርም ሁኔታም የሉሲ አባትና ወንድምም ደህናውን ለማለት ይመጣሉ። አባቷ ሉሲ ለእነርሱ ሸክም መሆን ስለሰለቻት የማስታወሻ ተቋሙ ውስጥ ለመኖር እንደወሰነችም ይነግረዋል። እዚያ በጣም ደስተኛ እንደምትመስልም ይናገራል። ሄንሪም ከመሄዱ በፊት የሉሲ አባት ስጦታ ይሰጠዋል። ውሃ ላይ ከወጣ በኋላ ሄንሪ ስጦታው ሉሲ የምትወደው የቢች ቦይዝ ሲዲ መሆኑን ይገነዘባል። በጣምም ያበሳጨዋል። ነገር ግን በመጨረሻ የሉሲ አባት እሱን አሁንም እንደምታስታውሰው የሚያሳይ ፍንጭ ሊሆን እንደሚችል ይገነዘባል። ጀልባውንም መልሶ ያዞራልና ሉሲን ለማየት ወደ ተቋሙ ይሮጣል። ሄንሪ ሉሲ የሥነ ጥበብ ትምህርቷን የምታስተምርበት ክፍል ውስጥም ይገባል። እሱን ታስታውሰው እንደሆነም ይጠይቃታልና እሷም አላስታወስኩም ትላለች፣ ግን አንድ ነገር ልታሳየው እንደምትፈልግ ትነግረዋለች። ሉሲም ሄንሪን ወደ ስቱዲዮዋ ትወስዳለችና እሱም በሄንሪ ስዕሎች የተሞላ ነበር። በየምሽቱ ስለ እሱ ሕልም እንደምታይና ፊቱን ከጭንቅላቷ ውስጥ ማውጣት እንዳልቻለችም ትናገራለች። ሄንሪም ቀደም ሲል ፍቅረኞች እንደነበሩና እሱን ለመጠበቅ እንደተለያዩ ግን እንደተሳሳተች ያስረዳታል። እንደገና አብሮ ለመሆንም ይወስናሉና ለመታረቅ ይሳሳማሉ። ከበርካታ ዓመታት በኋላ ሉሲ በሌላ አልጋ ላይ ትነቃለች እና ከጎኗ ባለው ጠረጴዛ ላይ እንድትመለከተው አንድ ቴፕ ተቀምጧል። ቴፑ አደጋውንና እሷና ሄንሪ እንዴት እንደተገናኙና አሁን እንደተጋቡ ያብራራል። በቴፑ መጨረሻ ላይም የሄንሪ ድምፅ ኮት እንድትለብስና እሱን ለማየት እንድትመጣ ይነግራታል። ሉሲም ወደ ላይ ትወጣና በአላስካ ውቅያኖስ ባለው መርከብ ላይ እንዳለች ታያለች። አባቷም እዚያ ከመርከቡ ጎን ዓሣ እያጠመደ ሲሆን ሄንሪ ሉሲን ከልጃቸው ጋር ያስተዋውቃታል። ሉሲም ግራ የተጋባች ትመስላለች፣ ነገር ግን በሚያስደንቅ ሁኔታ ደስተኛ ሆና ትንሽ ቤተሰቧን ታቅፋለች። ስለተመለከታችሁን እናመሰግናለን። እንደዚህ አይነት ተጨማሪ ቪዲዮዎችን ማየት ከፈለጉ ሰብስክራይብ ያድርጉ።